ቀንህ ለምን እንደሚባክን ታውቃለህ? ብዙዎቻችን ጊዜ የለንም እንላለን፣ ግን በቀን ስንት ሰዓት ስልካችን ላይ እንደምናጠፋ እናውቃለን? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ጊዜን ለመግዛት ሦስት ነገሮች አድርግ። አንደኛው ቅድሚያ የሚሰጣቸውን ለይ። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም ይላል ቃሉ። ጠዋት ስትነሳ መጀመሪያ ስልክን ሳይሆን ፈጣሪንና የዛሬ ዕቅድህን አስቀድም። ሁለተኛው ለምታነበው ነገር ተጠንቀቅ። የምታየውና የምትሰማው ነገር ማንነትህን ይቀርጻል። ጊዜን የሚበሉ ወሬዎች ላይ ሳይሆን ሕይወትን የሚገነቡ ነገሮች ላይ አተኩር። ሦስተኛው አይ ማለትን ልመድ። ለባዶ ወሬና ለማይረባ ግብዣ አይ ማለት ጊዜህን